ሄይ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ኔትወርካችሁን ወይም ደግሞ ኢንተርኔታችሁን ሼር እያደረጋችሁ በቀላሉ ገንዘብ መስራት የምትችሉበትን ዌብሳይት አሳያችኋለሁ። በስልክም ሆነ በፒሲ መስራት ትችላላችሁ። ከፈለጋችሁ በዳታ ከፈለጋችሁ ደግሞ በዋይፋችሁ ኔትወርካችሁን ሼር እያደረጋችሁ መስራት ትችላላችሁ። ይህ ዌብሳይት በቀላሉ እንዴት መስራት እንደምትችሉ አሳያችኋለሁ። ይህን ቪዲዮ ሲጀምሩት ሁላችሁም ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ የሆናችሁ መጨረሻ ላይ ከወደዳችሁ ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ኦኬ ሊንኩን ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናል ይወስዳችኋል። ሊንኩን እዛ ላይ ማግኘት ትችላላችሁ የዌብሳይቱን፣ ወይም ደግሞ ከፈለጋችሁ በእኛ ኦፊሻል ዌብሳይት ላይ ሊንኩን ማግኘት ትችላላችሁ። እንዲሁም ደግሞ የተለያዩ የኦንላይን ስራዎችን እዛ ላይ ማግኘት ትችላላችሁ በቀላሉ። ዌብሳይቱ ላይ ስገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። እናንተ ገና እየገባችሁ ስለሆነ እዚህ ጋር ሳይን አፕ የሚለውን ክሊክ ታደርጉታላችሁ። ሳይን አፕ የሚለውን ክሊክ ካደረጋችሁት በኋላ እንደዚህ አድርጎ ያመጣላችኋል። ይሄ ፎርም ቀላል ነው። እዚህ ጋር ስማችሁን ታስገባላችሁ። በመቀጠል ኢሜይላችሁን የምትጠቀሙትን ኢሜይል ታስገባላችሁ። ከዛ በኋላ ፓስወርድ እዚህ ጋር ታስገባላችሁ። በመቀጠል እዚህ ጋር ፓስወርድ ታስገባላችሁ። እዚህ ጋር ድጋሚ የእናንተን ፓስወርድ ታስገባላችሁ። ከዛ ሳይን አፕ ታረጋላችሁ ማለት ነው። ከፈለጋችሁ ደግሞ እንደዚህ አይነት ፕሮሰስ ላለማብዛት እዚህ ጋር ኮንቲኒው ዊዝ ጉግል የሚለውን እዚህ ጋር ክሊክ ታደርጉትና ጉግል አካውንታችሁ ላይ ያለውን ኢሜይል ያስመርጣችኋል። ከዛ በኋላ እናንተ የፈለጋችሁትን መርጣችሁ ሳይን አፕ ማድረግ ትችላላችሁ ማለት ነው። ስለዚህ አንዱን ክሊክ አደርገዋለሁ። ሳይን አፕ ካደረጋችሁ በኋላ እንደዚህ አድርጎ ይከፍትላችኋል። እዚህ ጋር በቻርት ያሳያችኋል የምትሰሩትን ዶላር ማለት ነው። ምን ያህል ፋርም እያደረገላችሁ እንደሆነ እዚህ ጋር መመልከት ትችላላችሁ በቻርቱ ማለት ነው። እዚህ ጋር የተለያዩ አራት ኦፕሽኖች አሉ። እነዚህን አንድ ባንድ አሳያችኋለሁ። እናንተ እዚህ ጋር አይደለም አሁን ስራው እዚህ ዌብሳይቱ ላይ ሳይሆን ግዴታ አፕሊኬሽኑን ዳውንሎድ ማድረግ አለባችሁ። ምክንያቱም አፕሊኬሽኖቹ ላይ ነው ፋርም የሚያደርግላችሁ። አፕሊኬሽን ዌብሳይቱ ላይ ሬጂስተር ስላደረጋችሁ ብቻ ራሱ እዛው ፋርም ያደርግልኛል ብላችሁ እንዳትጠብቁ። ምክንያቱም ግዴታ አፕሊኬሽኖቹን ዳውንሎድ ማድረግ አለባችሁ። አፕሊኬሽኖቹ እዚህ ጋር አሉ። በፒሲ የምትጠቀሙ ከሆነ እዚህ ጋር ዊንዶው የሚል አለ። እዚህ ጋር ዳውንሎድ የሚለው ክሊክ አድርጋችሁ አፕሊኬሽኑን ዳውንሎድ አድርጋችሁ ኢንስታል ታደርጉታላችሁ ማለት ነው። በስልክም የምትጠቀሙ ደግሞ ዘ ሴም ቲንግ እዚህ ጋር የስልክ አለ። እዚህ ጋር ዳውንሎድ የሚለው ክሊክ አድርጋችሁ አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ እዛ ላይ ፋርም እንዲያደርግ ስታርት ትሉታላችሁ ማለት ነው። ባክግራውንድ ላይ ፋርም ያደርግላችኋል ማለት ነው። እዚህ ጋር ኢንተርፌሱ ይሄንን ይመስላል። አፕሊኬሽኑን ግዴታ ዳውንሎድ አድርጋችሁ እዛ ላይ ሎጊን ማድረግ አለባችሁ። የኛውን ነገር እንዳትረሱ። በመቀጠል እዚህ ጋር ፔመንት ሜቴድ የሚል አለ። እዚህ ጋር እሱ ክሊክ ታደርጉታላችሁ። ኦኬ ፔመንት ሜቴድ ላይ እዚህ ጋር ምንድነው የምታዩት? እዚህ ጋር ዊዝድሮ ለማድረግ ግዴታ $10 መሙላት አለባችሁ። ሚኒመም ፔአውቱ $10 ነው። ከ$10 በላይ ከሰራችሁ እዚህ ጋር ሪኩዌስት ማድረግ ትችላላችሁ። እዚህ ጋር በምንድን ነው የምንቀበለው የምትሉ ከሆነ ደግሞ በክሪፕቶ ከረንሲ ነው የምትቀበሉት ማለት ነው። በዩኤስዲቲ ማለት ነው። ግዴታ ባይናንስ፣ ኦኬክስ፣ ባይቢት ምናምን ባይኖራችሁም ችግር የለውም። ምክንያቱም የተለያዩ አይዴንቲቲ ቬሪፊኬሽን ማይጠይቁም ዋሌቶች ስላሉ በእነሱ መቀበል ትችላላችሁ። ለምሳሌ በትረስት ዋሌት፣ በፔር ዋሌት በእነሱ መቀበል ትችላላችሁ። ዩኤስዲቲ ስለሆነ ማለት ነው። ከፈለጋችሁ ደግሞ በቶን ኪፐር መቀበል ትችላላችሁ። ዊዝድሮ ለማድረግ እዚህ ጋር ፔመንት ሜቴዳችንን ሴትአፕ ማድረግ አለብን። ፔመንት ሜቴዳችሁን ሴትአፕ የምታደርጉት እዚች ጋር የስራት አይከን አለ እዚህ ጋር እንደምትመለከቱት ማለት ነው። እሱን ክሊክ ታደርጉታላችሁ። ወደ ፕሮፋይላችሁ ይወስዳችኋል። ወደ ታች ትንሽ ስክሮል ታደርጉትና እዚህ ጋር ታገኙታላችሁ ማለት ነው። ፔመንት ሲስተም የሚለውን እዚህ ጋር ታገኙታላችሁ። እዚህ ጋር የምትቀበሉበትን ከረንሲ ትመርጣላችሁ። ዩኤስዲቲ ነው። ኔትወርኩ ደግሞ ቶን ነው። ስለዚህ ዩኤስዲቲ ቶን የሚለው ላይ እዚህ ጋር ሪከመንድ ነው፣ ሎፊ ነው ያለው። ዩኤስዲቲ ቶን የሚለውን ክሊክ ታደርጉታላችሁ። ከዛ በኋላ እዚህ ጋር ዋሌት አድሬሱን ታመጣላችሁ ማለት ነው። ከባይናንስ ሊሆን ይችላል፣ ከባይቢት ሊሆን ይችላል። ከፈለጋችሁት ኤክስቼንጅ ልታመጡ ትችላላችሁ። እዚህ ጋር አምታችሁ ፔስት ታደርጉትና እዚህ ጋር ሴቭ የምትል ኦፕሽን አለች። እሷን ክሊክ ታደርጉታላችሁ። ሴቭ ታደርጋላችሁ ማለት ነው። ከዛ ፔመንታችሁን በዚህ ነው የምትቀበሉት ማለት ነው። ሌላኛው ደግሞ እዚህ ጋር ሪፈራል የሚል አለ። ሪፈራል የሚለውን ክሊክ አድርጌ እዚህ ጋር የእናንተ ሪፈራል ሊንክ አለ። የኛው ሪፈራል ሊንክ ለጓደኞቻችሁ ሼር ማድረግ ትችላላችሁ። እዚህ ስታቲክስ ላይ እዚህ ጋር እናንተ ሼር ያደረጋችሁትን እዚህ ጋር በደንብ ማየት ትችላላችሁ። ዘ ሴም ቲንግ ነው። እዚህ ዳሽቦርድ ላይ እንዳለው መመልከት ትችላላችሁ ማለት ነው። እዚህ ጋር አፕሊኬሽኖቹን ዳውንሎድ ማድረጋችሁን እንዳትረሱ። በአፕሊኬሽኖቹ ነው ፋርም የምታደርጉት። ስለዚህ አፕሊኬሽኖቹን ዳውንሎድ አድርጋችሁ እዛ ላይ ነው ስታርት ብላችሁት ማይኒንግ የምታስጀምሩት ማለት ነው።
ስለዚህ በስልክ ላሳያችሁና ኦኬ አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር አፕሊኬሽኑን ግዴታ ዳውንሎድ ማድረግ አለባችሁ። አካውንታችሁን እዚህ የከፈታችሁትን አካውንት እዚህ ስልካችሁ ላይ ሎጊን ታረጉታላችሁ ወይም ደግሞ በእንትኑ መጠቀም ትችላላችሁ ማለት ነው። እዚህ ጋር ጌት ሞር ስታተስ የሚል አለ። ይሄኛው ወደ ዌብሳይቱ ነው ቀጥታ የሚወስዳችሁ። ስለዚህ እናንተ ምንድነው የምታደርጉት እዚህ ጋር ሰርቪስ ስታርት ራኒንግ የሚለው ክሊክ ታደርጉታላችሁ። እዚህ ጋር ራን ያደርግላችኋል ማለት ነው። እዚህ ጋር ግዴታ ሰርቪስ ኢዝ ራኒንግ የሚል መሆን አለበት። እናንተ ፋርም እያደረገ እንደሆነ ብታውቁት በዛ ነው። ከዛ በኋላ ራሱ ፋርም ያደርግላችኋል። እናንተ ከፈለጋችሁ ሌሎች ስራዎችን መስራት ትችላላችሁ ማለት ነው። በዚህ መልኩ አድርጋችሁ መስራት ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።